ሰላም ፋሚሊ ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት ሚሊዮኖች በሚያዩዋቸው የላይቭ ሪከርዶች ላይ አሳፋሪ አስቂኝ እና ደስ የሚሉ ነገሮችን ሲያደርጉ የታዩ ሰዎችን ይዤላችሁ መጥቻለሁ። ቪዲዮ ይመቻችኋል ብዬ ስለማስብ ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ከመጨረሻው ድረስ ተከታተሉኝ። ይመቻችሁ። ወደ ቪዲዮ ላይ እንደምትመለከቱት እቺ አርቲስት የሆነ ሾው ላይ ቀርባ ልክ እንደምታዩት ሙሉ ልብሷን አውልቋለች። ምን አስባ እንደሆነ አላውቅም። ይህ ኮሜዲያን ደግሞ በድንገት ያጋጠመውን ነገር ተመልከቱ። በጣም ያሳዝናል። ሴትየይቷን በድንገት ተንሸራቶ መሬት ላይ ጥሏታል ማለት ነው። ይህ ቪዲዮ ደግሞ አለባበሳችሁ ላይ መጠንቀቅ እንዳለብን ያስተምራል ማለት ነው። ቪዲዮ እንደምታዩት ይቺ ሰው የሆነ ሾው ላይ ቀርባ በዚህ አይነት መንገድ ተዋርዳለች ማለት ነው። ይህ ኮነንን ደግሞ እንደምታዩት ትኩረት ማድረግ አቅቶታል ማለት ነው። ይሄ የማን ጥፋት ነው? እኔ የኮነን ጥፋት አይመስለኝም። ፋዘር ደግሞ እዚህ ሚሊዮኖች በሚያዩት የቲቪ ሾው ላይ ያደረገውን ተመልከቱ። በጣም ያሳፍራል። ምን ነካቸው ፋዘር ግን? እዚህ ቪዲዮ ላይ ደግሞ ኮነን በድጋሚ እንዴት እንደምታደርገው ተመልከቱ። ዮጋ ላሳይ ብላ ነው። And because usually you do this in a yoga studio and there's a wall, so I'm going to have to use you as my wall. Is that okay? Boo hoo. ይህን ሪፖርተር ደግሞ ተመልከቱት። በረዶ የሚጠርገው መኪና ጠርጎ ይዞት ሄዶ ነበር። ከተለያየ ቦታ ሪፖርት ሲያቀርቡ ሪፖርተሮች በብዛት እንደዚህ አይነት አጋጣሚ ይገጥማቸዋል። እቺን የሀገራችን የኢሳት ጋዜጠኛ ደግሞ ተመልከቷ። ሳቋን መቆጣጠር አልቻለች። ቆሴ ወረዳና አይካት ቆሴ ለኢሳት ቅሬታቸውን ያቀረቡት አሁንም ቆሴ ስለተደገመ ነው። ጉራጌዎች ገደሉ። ይህች ሪፖርተር ደግሞ ከቤት ሆና ሪፖርት ስታደርግ ያጋጠማትን ተመልከቱ። በሀገራችን በኤንቢሲ ቲቪ ላይ ይህንን የሚያስቅ ተግባር ተመልከቱ። ይሄ ሪፖርተር ደግሞ እየተሰናና ይመስላል። And provide a home. በስፖርት ዜና መሃል ላይ በጀርባ ሲረብሽ የነበረውን ሰው ለማባረር የመጣው ጥበቃ እንዴት እንደወደቀ ተመልከቱት። Display by your Atlanta Braves, and of course we have a situation where we're going to get you downstairs now to hear from. እነዚህ ዜና አቅራቢዎች ደግሞ በመሃል ሳቃቸው አምልጧቸዋል። I can take a look. በትልቅ ቲቪ ሾው ላይ አጭር ልብስ ለብሳ ያጋጠማትን ነገር ተመልከቱት። Amazing. Is it? No. It's horrible. Come on. No. ይህ ጋዜጠኛ በስራ መሃል ይህ ነገር አጋጥሞታል። ይህች ጋዜጠኛ ሪፖርት እያደረገች ባለችበት ሰዓት ከጀርባዋ ይህ ነገር ተፈጥሯል። Nechybí Sabina Laurinová, Roman Zach nebo Sandra Nováková. Speciální pozornost byste měli věnovat také herečce Evě Josefí.
ይህ ጋዜጠኛ የሚናገረው ነገር ከሪፖርተሯ ጋር አብሮ ስለሚሄድ ያደረገውን ነገር ተመልከቱት። Christine Pei is at the scene with what we know. Apparently we don't have that story. Right now, astronomers at the University shooting investigation in Southwest Albuquerque. You can see. ይህች ላም የሆነ ነገር ተመችቷታል። ይህ የሰፈር አስተዳደር ደግሞ ስለ አዲስ መንገድ ገለጻ እያደረገ ባለበት ሰዓት ላይ ያጋጠመውን ነገር ተመልከቱ። ያው አንዱ ሰው ወጥቶ ከቤት ይሄዳል። Sure, let's just move back from there. Hey guys, I've just reseated that. Please, off the thing. ያቀበት ክለት በራስ ቆንጨራ ትወጋለህ ማለት ይሄ ነው እንግዲህ። እቺን ሪፖርተር ደግሞ ተመልከቷት። 3, 2, 1. It's the 14th annual Christmas. Is this live? ይህ ሪፖርተር ደግሞ ቀጥታ ስርጭቱ መጀመሩን ስላላወቀ የሚያደርገውን ተመልከቱ። Hips don't lie. Oh. Am I having a tease? I'm sorry, I didn't see that coming. Tom, my hips don't lie either. We'll have another look at your forecast coming up in a minute. ይህንን ጋዜጠኞች የሚከፍሉትን የሥራ መስዋዕትነት ተመልከቱ። ማጨብጨብ አለብን። እነዚህ ሰዎች ደግሞ ላይቭ ላይ መሆናቸውን ረስተውታል። እዩዋቸው እንዴት እንደሚያብዱ በጣም ነው። ታዋቂው ዊል ስሚዝ ደግሞ እዚህ ላይ አንድ ሰው ሲያስጨንቀው የሚያደርገውን ነገር ተመልከቱት። ይህች የቲቪ ሾው አቅራቢ ደግሞ በድንገት ሳታስበው ይህ ሰው ወሾቹን ሲያይ የሚያሳየውን ሪያክሽን ተመልከቱት። ክርስቲያኖ ሮናልዶ ደግሞ እዚህ ላይ በጥያቄ የሚያስጨንቀውን ጋዜጠኛ ማይኩን ወርውሮበታል። ይህቺ ጋዜጠኛ ደግሞ ማይሆን ቦታ ላይ እያከከች ነው። ይህ ሾው በድጋሚ ያው ሴቶች እንደዚህ አይነት አጫጭር ልብስ አትልበሱ፣ ይህች ጋዜጠኛ ደግሞ የጋዜጠኝነት ስነ ምግባሩ ጠፍቷታል። የምታደርገውን ነገር ተመልከቷት። ይህች የቡልጋሪያ ጋዜጠኛ ደግሞ ከኋላዋ የተፈጠረውን ነገር አላየችም። እናንተ እዩላት እስኪ። ያው እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ የደውል ምልክቱን የተጫናችሁ ላይክ እስኪያርጉን እኛም እንድንበረታታ ማለት ነው። ቀጣይ ደግሞ መለቃቸው ቪዲዮዎች እንዲደርሷችሁ አካውንቱን ሰብስክራይብ እያደረጋችሁ እስካሁን ድረስ ከተከታተላችሁ በጣም አመሰግናለሁ። ይመቻችሁ።